እንዴት ናችሁ የዋይኪ ሄልዝ ኢንዱስትሪ ቤተሰቦች? ለዛሬ ይዤላችሁ የቀረብኩት አንድ በቅርቡ ያየሁት አንድ የዩቲዩብ ቪዲዮ ነበርና በዛ ቪዲዮ ላይ ምንድነው የሚያሳዩት ሰው ከእንስሳት ሊማር የሚችላቸውን የህይወት ስኪሎች ነው የሚያሳዩት ማለት ነውና በዚህ ቪዲዮ ላይ አንዱ ምንድነው የንስር አስተሳሰብ ነው የሚለው ወይም ዘ ኤግል ሜንታሊቲ ይላል የዩቲዩብ ታይትል ማለት ነውና በሚሊዮኑ ከ10 ሚሊዮን በላይ እይታ አለው ይሄ ቪዲዮ። በዋናነት ይህ ሰው ከእንስሳት ሊማራቸው የሚችሉ ነገሮችን ነው። ሰው ከእንስሳት ወይም ከንስር ምን ሊማር ይችላል ብለው ወደ 7 የሚሆኑ ወሳኝ የሆኑ ነገሮችን አቅርቧልና ለእናንተ ይጠቅማል ብዬ ያሰብኩትን እነዚህ 7 ነገሮች ወደ አማርኛ ተርጉሚያቸዋለሁና እንደሚጠቅማችሁ ተስፋ አድርጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ደረጃ እንግዲህ ምንድነው ሰው ከሰው ይማራል፣ ሰው ከእንስሳት ይማራል፣ እንዲሁም ሰው ከተፈጥሮ ይማራል ማለት ነው። ንስርን ከሌሎች ወፍ ዝርያዎች አንዱ ለየት የሚያደርገው የራሱ ባህሪያታቸው አሉት ማለት ነው። እና ሰው ከንስር ምን ሊማር ይችላል ስንል አንደኛው ለምሳሌ ምንድነው ንስር በከፍታ ነው ብቻውን ይበራል። በከፍታ ነው የሚበራው። ብዙ የወፍ ዘሮች አሉ። ዶሮ ለምሳሌ ከጣራ ወደ ምድር ለመዝለል ክንፎቿን ታማታለች። ድንቢጥን፣ ቆራም፣ ጅግራም፣ ዳክዬም፣ ጥንባንሳም፣ ሰጎንም ሁሉም ክንፍ ያለው የወፍ ዘር በሙሉ ይበራል፣ ከፍ ብሎ ይበራል። ነገር ግን እንደ ንስር ከፍ ብሎ ከሰማይ ሰማያት ላይ ነጥቆ ለብቻው አይበርም። ይሄ ተፈጥሮ ለንስር አንዱ የሰጠችው ልዩ ገጸ በረከት ነው ማለት። ስለዚህ አሁን ንስር ለብቻው ነው ከፍ ብሎ የሚበረው አይደል? ሰው ከዚህ ከንስር ከፍ ብሎ በመብረሩ ምን ሊማር ይችላል ካልን አሉታዊ አስተሳሰብ ካላቸው፣ የኛን ራዕይ ከማይረዱን፣ እንዲሁም ሀሳባችንና አመለካከታችንን ከሚያዛቡ ሰዎች እኛም ለየት ገንጠል ብለን መብረር እንዳለብን ነው ማለት። ነገር ግን ሀሳባችንን የሚደግፉ የሚያግዙንን እና የሚያበረታቱንን ሰዎች ግን መቅረብና መማር ያስፈልጋል ማለት ነው። ሁለተኛው የንስር ባህሪ ምንድነው? ንስር ጠንካራ የሆነ ራዕይ አለው ይላል። ንስር አይኖቹ በጣም የማየት ችሎታቸው ጠንካራ ስለሆነ ከሩቀት ያሉ ዓላማዎቹን ወይም ታዳኙን በግልጽ በደንብ ማየት ይችላል ማለት ነው። አንድን ነገር ላይ ካተኮረ የተለያየ እንቅፋት ቢኖርም ትኩረቱ ሙሉ በሙሉ እዛ ዓላማ ወይም ታዳኙ ላይ ነው የሚያደርገው ማለት። የትም ቢሄድ ለምሳሌ ጓራ ውስጥ ቢገባ ተፈጥሮ ባይመቸው በጣም ምድር ውስጥ እንኳን ያለ ታዳኝ ቢሆን ምንም ነገር ቢሆን ጠንካራ ራዕይ ስላለው ንስሩ አይኖቹ ታዳኙን ስለማይለቁት አይለቀውም። ቢመሽም ቢነጋም ዝናብም ምንም ቢመጣ ወደ ኋላ አይልም ማለት ነው። ስለዚህ እኛ ምን እንማራለን? በህይወታችን ትልቅ ራዕይ ወይም ግብ ሊኖረን ይገባል። በሱ ላይ ትኩረት ማድረግ ትኩረታችንን ሙሉ እዛ ዓላማችን ወይ ግባችን ላይ ማስቀመጥ አለብን ማለት ነው። ትንሽ ነገር ሲመጣ ወይም ትንሽ እንቅፋት ሲፈጠር ተስፋ መቁረጥ፣ እጅ መስጠት የሚባሉት ነገሮች ግብን እንዳናሳካ ስለሚያደርጉ ጠንካራ የሆነ ራዕይ ያስፈልገናል ማለት ነው። ሶስተኛው ንስር ፍርሃት የሚባል ነገር አያውቅም ወይም ፍርሃት አያሸንፈውም። ንስር የሚያድነው እንስሳ ትልቅም ቢሆን ትንሽ አይፈራም። የንስር አይን ኢላማውን ትልቁን ሚዳቋ ወይም ደግሞ የአንበሳ ደቦል ግድ አይሰጠውም። ፍርሃት በአእምሮ ውስጥ በጭራሽ ቦታ አያስገባም። ከአደኑ ከዓላማው ጋር ይታገላል። እስከ ህይወቱ ህቅታ ወይም መጨረሻ ድረስ ትግሉን አያቆምም። እንደዚህ ነው የሰውም ልጅ አንድ ነገር ከገጠመው በኋላ በህይወቱ የሚያጋጥሙት የትኛውን ፈተናዎች ማለፍ ያለበት ፍርሃትን በማስወገድ ነው። ሰው ራሱ መፍራት ያለበት ፍርሃትን ይባላል። እንደ ተራራ የገዘፈ ምንም ነገር ተስፋ ራሱ የሌለው እንደ ሰማይ የራቀ እንኳን ቢሆን ከመሞከር ወደኋላ ማለት አያስፈልግም ማለት ነው። ትንሽ ነገር ከሞከርን ስኬታማ እንሆናለን። ስለዚህ የስኬት ማማ ላይ የደረሱ ሰዎች ብዙ ጊዜ ፍርሃትን ይጋፈጡታል። ምንም መፍራት የሚባል ነገር አይምሯቸው ውስጥ አያስገቡ ማለት። ስለዚህ ንስር እንደማይፈራው ሁሉ እኛም ለዓላማችን ፍርሃትን ማስወገድ አለብን ማለት ነው። አራተኛው ከንስር ልንማረው የሚገባው ነገር ንስር አውሎ ንፋስ ቢመጣ አይሸሽም ይላል። ንስር ከፍተኛ አውሎ ንፋስ ቢፈጠር ወደ ኋላ አይልም። የተለያዩ የወፍ ዝርያዎች ለምሳሌ ደመና ሲጠቁር ነፋሱ ወይም ደግሞ ጦር ወይም አውሎ ንፋስ ሲነሳ ሁሉም ዛፍ ስር ወይም ደግሞ በቅጠሎች ይሸሸጋሉ። ንስር ግን እንደዚህ አይደለም። እንዲሁም የንፋሱን ኃይል ወይም ፕሬዠር በመጠቀም ጭራሽ ወደ ሰማይ ይወጣል። ክንፎቹን ወይም ባላንሱን ጠብቆ ሚዛኑን በደንብ ጠብቆ ያርፋል ማለት። ስለዚህ በንፋሱ ግፊት ኃይሉን ጉልበቱ ሳያወጣ እንደውም ግፊቱን ይጠቀምበታል ማለት። ስለዚህ ሰዎችም ችግሮች ሲመጡ ያንን ችግር ወደ ብልሃት ወደ መፍትሄ የመቀየር አቅምን ማዳበር ያስፈልጋል። አንዳንዴ ችግሮችን ወደ እድል የሚቀይሩ ሰዎች ናቸው ውጤታማ የሚሆኑት። በአምስተኛ ደረጃ ንስር የሞተ ነገር አይበላም።
ንስር ራሱ ያደነውን ትኩስ ስጋ ይበላል እንጂ ሞቶ ያደረ የበሰበሰ የሌላ ትራፊ አይበላም። ራሱ አብኩቶ ጋግሮ ይበላል። የሰነበተ የሻገተ አይበላም። የሌላን ትራፊ አይወስድም፣ አይነካም። ሌላው ጮማውን፣ ፍሪምባውን፣ ታናሹን ታላቁን በልቶ ያተረፈውን አንጀትና ጨጓራ ጭራሽ አይነካውም። እንዲህ ያለ ነገር በፍጹም ንስር አይነካካም። እንዲህ ያለ ነገር የሚበላ እንደ ጥንባንሳና እንደ ጅብ አይነት ለሆዳቸው ብቻ ትኩረት የሚሰጡ ናቸው። ለምንም ሞራሊቲ የሚባል ነገር የሌላቸው ማለት ነው። እንደዚህ ነው አሁን የሰውም ልጅ ያልደከመበትን ያልሰራበትን ለአበታችን እውቀታችን ያላፈሰስንበት ነገር ላይ ትኩረት ማድረግ ያለብን። ያን ምጽዋት ነው የሚሆነው። የሌሎችን የላበት የሌሎችን ድካም የሌሎችን እውቀት ተጠቅመን የምናገኘው ገንዘብ እንደ ምጽዋት ነው እንጂ እንደኛ የስራ ዘርፍ ሊቆጠር አይገባም። ስለዚህ ሰው ያልሰራበትን ጉልበቱን ያላፈሰሰበትን ላቡን ያላወጣበትን እውቀቱን ክህሎቱን ያላዋለበት ገንዘብ ቢበላ ልክ ያው የሞተ ስጋ እንደበላ ጥንባንሳ ወይም ጅብ ነው የሚሆነው ማለት ነው። ስለዚህ ለመስራት ለመታተር እውቀታችንን አቅማችንን ጉልበታችንን ለስራ ላይ በመዋል የምናገኘው ገንዘብ እረፍትም ነው። የህሊናም የስጋም እረፍት ይሰጣል ማለት ነው። በስድስተኛ ደረጃ ምንድነው ከንስር ልንማረው የሚገባው? ንስር ለለውጥ ይዘጋጃል ይላል። የንስር ልጆች ቀበጦች አይደሉም። ይሄ ብዙ ጊዜ በአባታችን ጉያ በእናታችን እቅፍ ብርዱን ክረምቱን እንለፈው የሚሉ አይደሉም። የንስር ልጅ ገና በልጅነቱ ምቾት እንዳይላመዱ በእናት በአባት ጉያ የሚባል ነገር አያሳልፉም። ጭራሽ ደመናው ይክፈፍ ክረምቱ ይለፍ የሚባል ነገር በንስር ልጆች ላይ አይታሰብም። በጠዋት የልጅነት ጊዜያቸው ወጥተው መብረር እንዲችሉ ማየት፣ ማደን የመሳሰሉት በአዋቂ ንስሮች ሊተገብሩ የሚገባቸውን የህይወት ክህሎቶች ገና በልጅነታቸው ይለማመዳሉ ማለት ነው። ስለዚህ ከምቾት ዞን ወይም ደግሞ ከተመቻቸ ህይወት በቶሎ ስለሚወጡ ኃላፊነትን በቶሎ መሸከም ይጀምራሉ ማለት ነው። ስለዚህ ከምቾት ቀጠና መወጠን አሁን ያለንበት ቦታ ተመችቶን ከሆነ እሰየው ነው። አሁን ያለንበት ሁኔታ ተመችቶን ለእኛ ተስማምቶን የህይወት ግባችን እያሳካን ከሆነ ጥሩ። ነገር ግን አሁን ያለንበት ሁኔታ ሳይመቸን በሞክር ይበላሽብኛል፣ ብነግድ እከስራለሁ፣ ብንቀሳቀስ ወድቃለሁ ብሎ ከመሞከር ወደኋላ ማለት ደግሞ የበለጠ ድካምንና ውድቀትን ስለሚያመጣ ለለውጥ መዘጋጀት፣ አዲስ ነገር ለመቀበል መዘጋጀት ያስፈልጋል ማለት ነው። በሰባተኛ ደረጃ ሰው ከንስር ሊማረው የሚገባው ነገር ራስን ማደስ ነው። አሁን ብዙ ጊዜ ብዙዎቻችን እናውቀዋለን አይደል? ይሄ ኬራዲዮን የሚባል ታሪክ ንስር 3 ቀን እና 3 ሌሊት በባህር ውስጥ ገብቶ ከዛ ራሱን አድሶ ይወጣል ይባላል። ምንድነው ይሄ? በብዙ ሰዎች ለማበረታቻ አንዱ የሚጠቀሙት ቃል ነው እንግዲህ። ነገር ግን ምንድነው ንስር ራሱን ያድሳል። ሁሉም ፍጡር እድሜው አመሻሽ ላይ በልጅነት የነበረውን ጉልበት ውበት ያጣል። ስለዚህ የንስርም ተፈጥሮ ተመሳሳይ ነው፣ ያረጃል። ነገር ግን ታዲያ ንስር ይሄ ማርጀትን፣ መሸበትን፣ በቤት መዋልን፣ መድከምን የሚባል ነገር አይቀበለውም። ራሱን ይደብቃል፣ ለረዥም ጊዜ ይደበቃል። ጥፍሮቹን፣ ክንፉን እንዲሁም ማንቁርቱን ይነቃቀላል ከተራራ ጋር ወይም ከአለት ጋር እያጋጨ ማለት ነው። በዚህ ጊዜ ከተጋጨ በኋላ ያንን ያወጣውን ነገር በአዲስ ኃይል በአዲስ ጉልበት ታድሶ እንደገና ይወጣል ማለት ነው። ስለዚህ ከውስጣችን የከረመ የበሰበሰ የተበላሸ እንዲሁም ደግሞ ለውድቀት የሚዳርገን ሀሳብ ካለ በቃ ከተራራም ጋር ከድንጋይም ጋር ከምንም ጋር አጋጭተን በአዲስ መንፈስ በአዲስ ራዕይ በአዲስ እይታ ነው መምጣት መቻል አለበት፣ መታደስ ያለብን ማለት ነው። ከፍ ማለት ራዕይ መኖር፣ ትኩረት መጠበቅ፣ ችግሮችን መጋፈጥ፣ ከትክክለኛ ሰዎች ጋር መጓዝ፣ ከምቾት ቀጠና መውጣትና ራስን ደጋግሞ ማደስ የንስር ባህሪያት ናቸው። ስለዚህ እንደ ሰው የሰው በባህሪው ከሚያየው ነገር ስለሚማር እኛም ከንስር ልንማራቸው የሚገቡ የህይወት መንገዶች ወይም የህይወት ክህሎቶች እነዚህ ናቸው። ለዛሬ አበቃው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ያስቀምጡልኝ። አመሰግናለሁ። በቸር ቆዩኝ።